ሰበር መረጃ ነገር ተበላሽቷል። በመካከለኛው ምስራቅ ተስፋም ተቆርጧል። ዛሬ ሌሊት የአሜሪካ የጦር መርከቦች በኢራን መርከብ ላይ ተኩሰዋል። የኢራን መርከብ በከፍተኛ ሁኔታ ጥቃት ከደረሰበት በኋላ በቁጥጥር ስር አውለዋታል። ኢራንም ሌሊቱን ባወጣችው መግለጫ መርከቤ እገታ ተፈጽሞባታል፣ ጥቃትም ተፈጽሞባታል፣ እኛም ደግሞ ተመጣጣኝ ምላሽ እንሰጣለን ስትል የተኩስ አቁም በአሜሪካ መጣሱን ካሳወቀች በኋላ ቀጠናውን ከባድ ውጥረት ላይ ይገኛል። የመካከለኛው ምስራቅ አገራት መንግስትም ተኩሱ ድጋሚ ከኢራን ሊከፈትብን ይችላል የሚል ከባድ ስጋት ላይ ናቸው። የተኩስ አቁሙ ጉዳይ ተስፋ ቢስ መሆኑን የሚገልጹ አደራዳሪዎቹ የአሜሪካ ተደራዳሪዎች ወደ ቀጠናው ቢመጡም ኢራን ግን ድርድሩ ላይ እንደማትገኝ የአሜሪካ ጦር ከከተማው ላይ ለቆ ካልሄደ በስተቀር ድርድር ላይ አልመለስም ብላለች። ይህም በከፍተኛ ሁኔታ ተስፋን ያጠፋ ጉዳይ ሆኗል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የምትለውን በተን በመጫን አዳዲስና በጣም ወቅታዊ መረጃዎችን ይከታተሉ።